በጠበጠው እሱ ለህግ ለፍትህ ሲቀርብ ሌሎቹ ደግሞ ምን እናደርጋቸዋለን? እናስተምራቸዋለን። እኩልነት ምን እንደሆነ፣ አንድነት ምን እንደሆነ ይሄ እንደውም ይደረጋል። ትምህርት ይሰጣቸዋል። ትምህርት የሚሰጣቸው ይሄ ለተራ ደጋፊ ነው። እኔ ለዋናው ለወንጀለኞች አላልኩም። ደግሞ ነገር አጣማችሁ እንትን እንዳትሉ። አንዳንድ ሰው የሆነ አጭር ነገር ወስዶ እንደዚህ ብለሃል እና ትምህርት የሚሰጠው ተሐድሶ የሚሰጠው ለነዚህ ዝም ብለው በመሃል ምንም ሳይገባቸው ዝም ብለው በስመ ትግራይ ብቻ ህወሓት ቢደግፍ ለነዚህ በጣም ብዙዎች ናቸው። እነዚህ ትምህርት ያስፈልጋቸዋል፣ ተሐድሶ ያስፈልጋቸዋል። እኩልነት ምን እንደሆነ ትግራይ ከማንም እንደማይበልጥ ከማንም እንደማያንስ በእኩልነት መኖር ምን እንደሆነ ደግሞ እናስተምራለን። ይሄ ነው። እንዴት ነው ወይ ነገሩ? ሰላም ናችሁ ወይ? ዛሬ በያላችሁበት ሰራዊቱን አከበራችሁ፣ ሰራዊቱን አመሰገናችሁ። በያላችሁበት በስራ ቦታ ሆኑ፣ በትምህርትም ሆኑ፣ በተለያየ በንግድም ሆኑ፣ በየትኛው ቦታ ላይ ሆናችሁ በዛሬው ዕለት በተባለው ሰዓት እኮ ብቻ አይደለም የተባለው 5 ሰዓት ተኩል ነው። የግድ 5 ሰዓት ተኩል ነው የለበትም። ዛሬ ሙሉ ቀን በተገኘው ሰዓት በተመቻችሁ ሰዓት ሰራዊቱን በቃ መንፈሱ ያ ሰራዊት ያያችኋል። በቃ ደረታችሁን እንደታዘው በቀኝ እጃችሁ ላይ በቀኝ እጃችሁን በግራ ደረታችሁ ላይ አድርጋችሁ እናከብርሃለን፣ እናመሰግናለን ያን ሰራዊት ትሉታላችሁ። ምክንያቱም ያ ሰራዊት ደም የገበረ ህይወቱን የሰጠ ሰራዊት ነው። አገር የሚድነው ደግሞ ምንድነው? የሰሩላትን ባለውለታዎች ስለ ሀገራቸው የወደቁት ስለ ሀገራቸው የደመቱ ስለ ሀገራቸው ዋጋ የከፈሉትን ሲመሰገኑ ሌላ ወታደር ለመሆን ይነሳሳል እንዴ? በቃ ህወሓት እኮ 27 ዓመት ውትድርና እኮ እንዲበላሽ ያደረገው እንዲበላሽ ድሮ ሰዎች ብዙ ሰዎች ሲናገሩ ውትድርና እንዴት ገባችሁ ሲባሉ እንደዚህ አይቼ ይላሉ። አሁን ወታደር ቤት የገባሁት በቃ አባቴ ፖሊስ ነው፣ ግን አለባበሱ ሚሊተሪ አለባበሱ ይሄ ድራቆት የሚባል ከጀርባ ትኩስ ልብሱ ሲተኮስ የሚደረግ ከጀርባ መቼም እናንተ የዘመኑ ወጣቱ ናችሁ። ያው የኤሌክትሪክ ካውያ ነው የምታውቁት። እንትን አለ ይሄ የድሮ ካውያ አለ፣ የሀገር ቤት ካውያ በከሰል ቢሰራና እሱ ከጀርባ በድራቆት ይባላል በማይሚዶ በዚህ በነጭ ነገር አዘውጦ ሲተኮስ እሱ ድርቅ አድርጎ አባቴ እሱ ሲለብስ ፖሊስ ነው ማዕረጉን አድርጎ ሻምበል ነበር፣ በኋላ ሻለቃ ነበር፣ መቶ አለቃ ያለቃ እሱን ኬፕ አድርጎ ገጭ ሳርጎ ወታደር ነው ፖሊስም ሆነ ምን ሆነና ትመኛለህ። በቃ እኔም ፖሊስ በሆንኩ እኔም ወታደር በሆንኩ እኔም አየር ኃይል በሆንኩ እኔ ባህር ኃይል ተወጣጣል። ምክንያቱም ወታደር ክብር ነው፣ ክብር ያለው ነገር ነበር። ክብር እንዳይኖረው ያደረገው በ27 ዓመት ውስጥ ማነው? ህወሓት ነው። ወታደር ያዋረደ፣ ወታደር መንገድ ዳር እንዲለምን ያደረገ፣ የወታደር ቤተሰብ እንዲፈናቀል ያደረገ፣ የወታደርን ጥቅም ዝቅ ያደረገው ማነው? ህወሓት ነው። አዎ ለመጀመሪያ ጊዜ ናት ኢትዮጵያ ዛሬ ሰራዊቷን ስታከብር፣ ሰራዊቷን በአዳራሽ ስታመሰግን፣ ዛሬ በሀገር አቀፍ ደረጃ ሰራዊቱን እናከብራለን፣ ሰራዊቱን እናመሰግናለን መባሉ ይሄ በጣም መልካም ጅምር ነው። በየአመቱ ይሁኑ በየ6 ወሩ በምንም ጊዜ መቀጠል ያለበት ነገር ነው። ሰራዊት መከበር አለበት። ሰራዊት ገበሬው አርሶ እንዲበላ፣ ነጋዴው እንዲነግድ፣ ተማሪው እንዲማር፣ ምሁሩ እንዲያስተምር ድንበር የሚጠብቅ ሰራዊት መከበር አለበት። ስለ ሀገር አንድነት፣ ስለ ሀገር ሉዓላዊነት ዋጋ የሚከፍል ወታደር ሊመሰገን ሊከበር በህይወት እያለ ተንኪው ስለሰራው ነገር እናመሰግናለን። አንተ ባጠብቀኝ እኮ እኔ መማር አልችልም ነበር። አንተ ባጠብቀኝ ነገር እኮ እኔ መነገድ አልችልም ነበር። አንተ ባጠብቀኝ ነገር እኮ ሀገር አትኖርም ነበር እያልን ማመስገን አለብን። ሰራዊት በጣም ጥሩ ጅማሬ ነው። ሰራዊት መመስገኑ በጣም ሊገባ ሊበረታታ የሚገባ ነገር ነው። በጣም ጥሩ ነው። ጠቅላይ ሚኒስትር አብይ አህመድ ዛሬ የጀመሩት ሰራዊቱን ማመስገን፣ ሰራዊቱን ማክበር። አዎ ሰራዊት ሲከበር፣ ሰራዊት ሲመሰገን ትውልድ ይድናል፣ አገር ይድናል። ሰው ወታደር ለመሆን ይፈልጋል። እኔ ዛሬ በጣም ነው ደስ ያለኝ፣ በእውነት በጣም ነው ደስ ያለኝ። ሰራዊት ነው የተባለው። እኛም የቀድሞ ሰራዊት፣ እነዚህም አዲስ ያሉ መከላከያ ልጆቻችን ሁላችን ነው ዛሬ የተከበርነው። ሁላችን ነው ሰራዊት የተባለ ለኢትዮጵያ የወደቀ ስለ ኢትዮጵያ ሲል የደማ ለኢትዮጵያ ሲል ህይወቱን የገበረ ለኢትዮጵያ ሲል በምስራቅ በሰሜን መስዋዕት የከፈለ ለኢትዮጵያ ሲል ደግሞ የዛሬ 2 ሳምንት በገንጣዮች በካዲዎች በጡት ነካሾች በምሽጉ ላይ የተመታ ሰራዊት የሰሜን ሰራዊት መከበር አለባቸው። ስለከፈላችሁት መስዋዕትነት ስለከፈላችሁት ዋጋ ኢትዮጵያ ታመሰግናችኋለች። ኢትዮጵያ ልጆቿ ዝቅ ብለው ያመሰግኗችኋል። እናከብራችኋለን ስንላቸው ደስ ይላችኋል። ወታደር መሆን ሰው ደስ ይለዋል። እኔም ወታደር ሆናለሁ ይላል። እኔም እንደዛ ይላል። ህወሓት ግን በ27 ዓመት ውስጥ ውትድርናን አዋረደ፣ ኢትዮጵያን አዋረደ። ይሄ ጸረ ህዝብ የሆነ ድርጅት ዛሬ ግን ኢትዮጵያ ድምጿን ከፈተች። ዛሬ ኢትዮጵያ
ድምጿን ከፍ አድርጋ ልጆቿን አከበረች። የመከላከያ ሰራዊትን አከብራለሁ፣ የመከላከያ ሰራዊትን አመሰግናለሁ አለች። ኢትዮጵያ ዛሬ ያለችው ጠቅላይ ሚኒስትር አብይ ብቻ አይደሉም፣ ወይ ተወሰነ አንድ ሰው ወደ ሻምበል ወይ ሁለት ሰው አራት ሰው አለ። ኢትዮጵያ ልጆቿ በውጭ በስደት ያሉ አገር ቤትም ያሉ አያቸዋለ፣ አዲስ አበባ ከተማ ውስጥ አያቸዋለ። ሰው ክላክስ ያደረገ እጁ ያጨበጨበ እየጨፈረ እየዘመረ ዛሬ ሰራዊት ሲያመሰግን። ስለዚህ ሰራዊት መመስገን መለመድ አለበት። ለአንድ ቀን ብቻ ሳይሆን በቀጣይ መመስገን አለበት። ወደ ቀጣይ ስንገባ ከሰራዊት ቀጥሎ ትናንትና ሰምታችኋል። እኔ እኮ መጽሐፍ በቃ አሁን መጽሐፍ አይደለም አሁን እየወጣው መናገር ነው ያለብኝ። ስንቱ ጽፌ እችላለሁ። ትናንትና የህወሓት ዜና ምን ብሏል? ትናንትና የህወሓት ዜና ምን ብሏል? ብዛት ያላቸው ታንኮች፣ ብዛት ያላቸው መድፎች፣ ብዛት ያላቸው ቢኤሞች ወዘተ ደሞ አለበት እንጂ ደሞ በዚህ ባላቃ ወዘተ ማርከናል ብለዋል። ጉድ እኮ ነው ጎበዝ። ብዛት ያለው ታንክ፣ ብዛት ያለው መድፍ፣ ብዛት ያለው ቢኤም ማረክን። ታንክ መድፍ እንዴት ሰው ያፈገፈገ አላማጣን ነው ራያን ነው ማጫውን ይሁን መረት እየለቀቀ እንዴት ነው ሰራዊት የሚማርከው? እንዴት ነው ሰራዊት እያፈገፈገ ታንክ መድፍ ቢኤም 10 ሺህ ማረክን ብላችሁ ስታስቁን ከረማችሁ። አሁን ደግሞ ትናንትና ታንኮች መድፎች ቢኤሞች ወዘተ ደግሞ ሰራዊቱ መተኮስ እናንተ መተኮስ አላችሁ። ሰራዊቱ መተኮስ የማይችለው መሳሪያ ስለሆነ እየጣለ ሸሸ። ይሄ ለእናንተ እርስ በራሳችሁ መጽናኛ ይሆናችኋል። ይሄ ለኔ ለአንድ ወታደር አይደለም ለማንም ለተራ ሲቪል ማታለል አይቻልም። ከመልካ ይስምዑ እስኪ ዘሃድም ሰራዊት እግር ተኸይሉ ዘይዋጋ ሰራዊት እንደ ሃደመሲ ታንክ ማሪኸና መዳፍዕ ማሪኸና ቢኤም ማሪኸና ቢኤማት ይዓንበር መዳፍዓት ቢኤማት ወዘተ አሎ ዘይተሓፍሩ ከመልካ ይናሃድም ካዝ ትማረ 10,000 ማሪኸና ያልኩምና ዋ ትም ተበና ሓጅኻት ማሪ ታንክታት ማሪኸና መዳፍዕ ማሪኸና ቢኤም ዋ ከመልካ እንደ ሃደም ካደ ትማሪኸ እየሸሸ ትማረካለ እንዴ? እየሸሸ ሰው ይማረካል እንጂ አይማረክም። እንደ ሃደም ከአሜሪካ ትማረክ። ሁለተኛ ነገር ደግሞ መድፍ ታንክ ቢኤም ላይ ለመድረስ እኮ እግረኛ ሰራዊት ከፊት እኮ አለ። ታንክና መድፍ እኮ እግረኛ አይደለም። ኢትዮጵያን ወገኖቼ ውትድርና ማታውቁ እንደው አንዳንድ ወታደር ሆነ ሰው ያውቃል። ይሄ እነሱ የጠሩት ታንክ ብዙዎች ታንክ ብዙዎች መድፍ ያሉት ሊማረክ አይችልም። ለመስላችሁ መማረክ መድፍ ታንክ አለ እውነት ነው። ግን አንደኛ እያፈገፈጉ እየሸሹ መሬት እየለቀቁ፣ ሁለተኛ ነገር ደግሞ ታንክና መድፍ እኮ ልትማርክ ከሆነ እኮ ሰራዊቱን መደምሰስ አለብህ። ከፊት ያለው ሰራዊት ከፊት ያለው ሰራዊት ደመሰስና በኋላ ደግሞ ታንከኛ ታንኳ አጠገብ መድፍ አጠገብ ደግሞ ሊያጥበቃ ሰራዊት አለ። ደጀን የሚባል አለ። አንዳንድ ሰው ሰራዊት ሲዋጋ ከኋላ ደጀን የሚባል ሰራዊት አለ። ከኋላ ጠላት እንዳይቆርጣቸው ከኋላ አሁን ብዙ አንዳንድ ኢትዮጵያኖች በግል የሚያናገሩ አንዳንድ ሰዎች ብልኝ አረ ሰራዊት ወደ ውስጥ ገብታ በኋላ ከበው እንዳያደርጉት። አይዟችሁ ወገኖቼ፣ ዛሬ ሰራዊቱን እየመሩ ያሉት ሰራዊቱን እያዋጉ ያሉት አብዛኞቹ ከህወሓት ጋር የነበሩ ናቸው። አብዛኞቹ ጀነራል ባጫ ደበሌ፣ ጀነራል አበባው፣ አብዛኞቹ ይሄ በአፋር በኩል ያለው ጀነራል የትግራይ ተወላጅ ጀነራል ዮሐንስ የሚባል እነዚህ አብዛኞቹ ህወሓት የነበራቸው የህወሓት አካሄድ የህወሓት የጦርነት ስልት ያውቁታል። አዎ ጦርነት እርግጥ በተለያየ ሰዓትና በተለያየ ጊዜ ልክ እንደ ጦርነት ሁኔታ ተቀያሪ ነው፣ ይቀያየራል። እና ምንም ቢሆን ግን እነዚህ ሰዎች ከነሱ ጋር ጥርሳቸው የነቀሉ ናቸው። ሰራዊት ወደ ውስጥ ሲገባ ከኋላው ጀርባ ሰራዊት አለ፣ ጥበቃ የሚባል አለ፣ ከኋላ ደጀን የሚባል አለ። ህወሓት እንዴት ነው የምትቆርጠው? የሚሸሽ ሰራዊት እንዴት ነው የሚቆርጠው? ቆርጠው አሁን ደግሞ ማረክናቸው ብለው ያሰለጠናቸው እነዚህ ከመጠለያ ያመጣቸው ኤርትራኖችን ከጀርባ ቆርጠውን በቃ እኛ ቆራጭ ይሄ ምንም ስነ ልቦናዊ ሌላውን ሰው ለማስፈራራት ሌላውን ሰው ለማስደንገጥ ነው። ግን አይሆንም። ማንም ሰው አይደንግጥም። ዛሬ እርግጥ ነው እንዲያው ብዙ ሰው ጦረኛ ሆነ። ጦርነት ስለ ውትድርና በደንብ ያውቃል። ይሄ ትውልድ በተለይ ይሄ አሁኑ ትውልዱ አታጭበረብረውም። ትውልዱ አታታለውም። እንዴ ቆረጣ ቀላል ነው እንዴ? እንዴት ነው የምትቆርጠው እየሸሸ? አንቱ محفرتي አታው 50 አይነ ካስካ አዘመ ሰላም ድርት ባል ዋዲ ሴት ነው ወንድ አኑ እንዳዘ እኔ ላለው ማየት ከፈለጋችሁ መውጣት ነው። እኔ የምታገሉ እናንተ ነፃ ለማውጣት ነው ብያለሁ። እና እየሸሸ ሰራዊት ማነው ታንክ መድፍ መማረክ አትችልም። ወታደር ራሱ አልማረካችሁም። ይሄ ያመጣችኋቸው 3 ቆይ እንደው 10 ሺህ ማርካችሁ 3 ሰው ታመጣላችሁ። 3 4 ሰው 3 ሰው 4 ሰው ከዚህ ሁሉ ከቆጠራችሁ 10 ሺህ ምርኮኛ ሙዬ መድፈኛው ዋይ አታግደፍና እንደ በይዛ ሙዬ ተማር እውነት ተማር ሙዬ መቼም አሜሪካ ወይ ውጭ ነው ያለው እንጂ እንደዚህ እንትን አታገኝም። ሙዬ
በጣም እኮ ይገርማል። ታንኮች መድፎች ቺቺ ዋለው እንዲሁሉ ወዘተ ማረክናቸው እንዴት ነው እንደ ሀደም ካትማር ከመልካ እንደ ሀደም ካስ ከመልካ አትማር እዚ ሁሉ መሬት ራያ ዲኻትብ ሑመራ ዲኻትብ ሸራሮ እዚ ሁሉ ገሪካ እንደ ሀደም ካሲ ማሪኽና ትብሲ ከመልካ አትማርኽ ሰብዶ እንደ ሀደም ይማርኽ እዩ ሰብ እንደ ሀደም አይማርኽ እዚ ሰራ ወታደራዊ ሳይንስ ነው ሰው እየሸሸ እግር ነቅሎ ይሄደ አይማረከም አሰቃችሁን እኮ በእናንተ ውሸት ተሳቀቅን ሌላ ደግሞ ይሄን አልቡጥ ኢትዮጵያውያን ወገኖቼ ከቀረቡት 3 የሻዕቢያ ምርኮኛ ከተባሉት አንዱ በእጁ የተመታው ወይ ህወሓት አንድ ያ ነገር ውሸት በሆኑ ድራማ መሆኑማ ይሄ አዲስ አበባ ውስጥ የሚሰራ ብዙ ድራማ አለና እንደው ድራማ እኮ እንዴ አንድ እጁ የተመታ ሰውዬ በ5 ዶክተር ከባችሁ 5 ዶክተር ነጭ የለበሰ ምናምን መቀስ ያዘ 5 ዶክተር ከባችሁ አቤት አሁን የናንተ ርህራሄ የናንተ ደግነት ለምርኮኛ ማሳየታችሁ ነው አረኛ አራዳ ልጆች እኛ እኮ እንዴት ይሄ ህዝብ እኮ አይፎገርም እንዴ ይሄ ሰው 5 ዶክተር ለአንድ ምርኮኛ እጁ ለተመታ ሰው አንዱ መቀስ ያዛለ አንዱ ምን ያዛለ ደግሞ መከላከያ ማለት እንጂ የሆነ ፖሊስም አለ መከላከያ አልኩኝ ፖሊስ ሰራዊትም አለ ደግሞ የሆነ ፋይል ይዛ የምትሄድ ሴት አለች አንድ ጥቁር ዶክተር አለ የሆነ 4-5 ዶክተር ለአንድ ምርኮኛ 4-5 ዶክተር ለዛው እጁ ለተመታ ይሄ ሆዷ አልተመታ ልቧ አልተመታ ቆሞ ለሚናገር ሰው ሁሉ ይሄን እኮ ያገናዝባል ሰው ያያል የምርኮኛ አይኑ አነጋገር ምን ይያለ ነው ከኋላው ምን ተጽኖ አለበት በነፃነት ነው እየተናገረ ያለው ምርኮኛው ይሄ ማንም ሰው እንዴ ሰው እኮ ሲዋሽ እኮ ማንም ሰው አይ አንተ ውሸት ነገር ያስታውቅባል ምናምን ትባላላል ሰው ሲዋሽ እኮ እንዲህ ያስታውቃል አሁን ያ ሰው ተጨንቆ ታስጨንቁት ይናገራል ቆይ ሌላ ደግሞ አረ ምን ይሄ ብቻ ማስታወቂያው ምን እንደሚለው ቴሌቪዥን ትግራይና ድምጽ ወያኔ የኃይል አዛዡ ምርኮኛ ነው የሚለው መራ ኃይል ተማረከ ነው የሚለው ኃይል ማለት ሻምበል ነው ጎበዝ የሻምበል አዛዥ የተማረከ ነው የሚለው አርስቱ ልብ በሉልኝ እኔ ወታደር ነኝ ሻምበል መሪው ይላል መራ ኃይል ተማረከ ይብል ነሐር 20 ዓመት አገልግያለሁ በትኛው 20 ዓመት አገልግያለሁ አለ ኤርትራ ወታደር ውስጥ የሻምበል መሪ ነበርኩ ይላል ከዛ ጠያቂው አይሰማም ስንት ሰው ነው የሚለው ያው ይታወቃል ከዛ ከ8 እስከ 10 ሰው እመራ ነበር አለ ከ8 እስከ 10 ሰው ኃይል የሚባል ከ8 እስከ 10 ሰው አንድ ሻምበል ጦር 8-10 ሰው ነው የሚይዘው ኃይሊ ኤርትራውያን ለሁሉ እስኪ ኤርትራውያን ተልሁም እስኪ ኤርትራዊ ካለ አለ የሚለኝ አንድ ኤርትራዊ እስኪ አለሁ ዝብል ኤርትራዊ ተልሁም በዚያሲ ኃይል ዝባላ ኤርትራ ይሄ በዓለም ተሰምቶ አይታወቅም ለመጀመሪያ ጊዜ አንድ ኃይል ከ8 እስከ 10 ሲይዝ ኃይል ማለት እኮ ከ100 በላይ ሰው ነው ከ120 በላይ ሰው መራ ኃይል ተቆንካስ ደሃንተ ጎዲኦም ገለገለ ንበል ቆሰኛ እንዴው በትንሽ እኮ 90-80 እኮ እንዴ 120 ሰው ኃይል የሚባል እንደዛ ነው ይሄን ዜና አድርጋችሁ መራ ኃይል አታታሁ መታ መራ ኃይል ዝባሃል 120 ሰብ ዝሕዝዩ 8-10 ኤግ 8-10 አለው ጋንታም አይደለም መስርዕ ኳር ነው አሉ 9 ይዝህዝ በእኛ ጊዜ መስርዕ ማለት ጓድ ነው ጓድ 9 ሰው ነው የሚይዘው 100 103 ጓድ አለው 18 ወደ ከነ 100 መሪው ከነ ምናምን 27-28 ሰው ይሆናል 100 27 ሰው 26 ሰው 100 ኃይል ማለት ደግሞ ቢያንስ እኮ 3 የመቶ አላት አንተ ኃይል 3 ጋንታ አለው አብናት በእኛ ሰራን በቀድሞ ሰራዊት ውስጥ በደርግ ሰራዊት ውስጥ ኃይል የምትባለው ሻምበል የምትባለው በእነሱ 3 የመቶ አላት መምራ ሻምበሉ ምናምን ሳይቆጥር አሁን ይሄ ሰው የምርኮኛ የተባለ አታም ይዛም ስለህሶት ቆያ ባይ አቀረበ ቢለምሲ መራ ኃይል ይሩ ስንት ሰው ተመራ ነበር ከ8 እስከ 10 ወይ አታው ትናንትና እኮ ነው ጻፍኩት እንዴ ከ8 እስከ 10 ሰው ይሄንን እኔ እኮ ስታሰለጥኗቸው ለምን ነው በደም አታሰለጥኗቸው ንቶም ዝሕሱሲ ንቶም ተምጽዎም መሳኪን እነሱ ያሳዝኑኛል ምርኮኛ ብላችሁ የምታቀርቧቸው ከየትም ለቃቅማችሁ የምታመጧቸው ንገሯቸው ሃይ ፕሮፓጋንዳ ህወሓት እርግጥ አሁን ስለተከበባችሁ እንትኑም ለማሰራ ኃይልና ሻምበልና 100 ኃይል መስርዕ ጓድ ስንት ሰው እንደሚይዝም ተምታተውባችሁ መስርዕ እኮ 9 ሰው ነው ከ8 እስከ 10 ይሄ እኮ አመት ያስቃል ቪዲዮ ለታሪክ ይዘነዋል
ምርኮኛው ለመጀመሪያ ጊዜ በዓለም ውስጥ ታይቶ የማይታወቅ አንድ ኃይል ከ8 እስከ 10 ያው ቀኔ እንግዲህ ጽፌው አይደለም በድምጹ ሼር አድርጌላችኋለሁ ትናንትና ፔጅ ላይ አይታችኋል ከ8 እስከ 10 ካብ 8 እስከ 10 መራሕ ኃይል ሆይነ ይመርሕ ነይረ 121 100 እስከ 21 ሰው ከነ 100 መሪው ምናምን ምክትል 100 መሪው ምናምን ሲባል ወደ 20 ምናምን ይዋል ልክ ነህ ይሄው እዚህ ጋር ወጻፈው እነሱ እኮ ያለው ይሄ ሰውዬ መራሕ ኃይል ነበርኩኝ የኃይል መሪ ነበርኩኝ ኃይል ማለት ሻምበል ነው ብያችኋለሁ በኢትዮጵያ በቀድሞ ሰራዊት ቋንቋ በአሁኑ ኃይል ማለት ሻምበል ነው የሻምበል አዛዥ ነበርኩኝ ስንት ሰው ትመራ ነበር ሲባል ወይ ህወሓት እናንተ ነፍሳችሁ ይማራ ሰው እኮ ይዋሻል እኔ እኮ የህወሓት ውሸት በጣም የሚገርመኝ በጣም ትግርኛው ራስ ከደሳሌ ባይ እንኳን ደሳሌ ታዲያ እኔ ትግርኛ ስናገርም ያምርብኛል አማርኛም ያምርብኛል ምክንያቱም ኢትዮጵያዊ ነኝ ታዲያ ስለዚህ ሰንደቅ ዓላማ የተዋደኩኝ የቀድሞ ኢትዮጵያ ሰራዊት የራስ አባ ነጋሪጅ ስማ አይደለሁ አታ ቤዛሃትኩም ህወሓት እንደ ህወሓት ድሕሪ ሕዚ ህወሓት ነፍስ ዘሪያ ህወሓት ነፍስ ዘሪያ نفس الطيات تملسنا دي سابا 5 حاسبوسي اتا كندي عشاسه بلي كندي عشاسه اتا لبو متى هو حسي مويتا تقابيصا يا انا كامل حسي صوري نقله كامل حسي صوري نقل هوحت አይደለም ኢትዮጵያ ሳስተዳድር ትግራይ ከእንግዲህ አታስተዳድርም አብቅቶላታል በእርግጠኝነት እዚህ እነ ስታሊን እና አሉላ ሰለሞን የሚያወሩት እሱ አይደለም እውነት ልክ ማታ እየቀረው በቃ ያው የነሱ ተከታዮች ናቸው መቼም ያን የሚከተሉ እንደው አልፎ ገባሉ እና እንደዚህ አይነት ሞራል ይስጧቸዋል በቃ አሁን በቃ አልቋል በጣም አደገኛ ዜናዎች አለው ለሰው ላለማሳየት አታታይናን ጎሮታ እኔ ከምሬ ነው ይሄ ለማሽፋል ምስቆ እግዚአብሔር ያው ያለቀስኩ ነው ምስቆ በቃ አንዳንድ የሚናገሩት ነገር ከልብ ነው የሚያስቀኝ እንትን ውሸታቸው እና በጣም አሁን በጥሩ እንትን ያለችው መጥቃት በቃ የሆነ በዚህ ጨርግደ በዚህ በዋ አረ ተው አንደኛ ነገር ጦርነቱ ግን አልተጀመረም ይሄ አይደለም ሁለተኛ ነገር ዛሬ ጠቅላይ ሚኒስትር አብይ አህመድ ምን ብለዋል የተደረገው እንትን አብቅቷል ብለዋል አይደል ልንገራችሁ ከእንግዲህ ጦርነት ቀን የሚወስነው ሰዓት የሚወስነው ጊዜ የሚወስነው የኢትዮጵያ መንግስት ነው አዎ የኢትዮጵያ መከላከያ ሰራዊት ዋና የጦርነት ዋና አዛዥ ጠቅላይ ሚኒስትር አብይ አህመድ እና ከስር ያሉት ከፍተኛ ጦር መኮንኖች መቼ ይጠቃል መቼ ነው ማጥቃት እንዲደረጉ እንዴት ነው የሚጠቃው በምን ሰዓት ነው የሚጠቃው አሁን እናንተ መጠበቅ ብቻ ነው ከህወሓት የሚጠበቀው መጠበቅ እንጂ እንታ ተወሉ ሰዓቱ በቃ አብቅቷል 72 ሰዓት አብቅቷል ይሄው እንደዚህ ኖ አሁን 72 ያብቃ 48 ያብቃ ኳሷ ያለችው በኢትዮጵያውያን እጅ ናት አዎ ኢትዮጵያውያኖች መከላከያ ሰራዊቶቻችን የሰሜን ሰራዊትን ልጆቻችንን ዘር ቋንቋ ብሔር ሳይሉ ምሽግ ላይ ነበሩ የትግራይ ህዝብ ባለውለታ የሆኑ በካዲው ህወሓት የተወጉት የተገደሉት የነሱ ደም ይጮሃል እያንዳንዱ ኢትዮጵያዊ የናንተን ግብአተ መሬት ይጠብቃል የህወሓት የናንተን ግብአተ መሬት የትግራይ ህዝብ ደግሞ ትንሳኤ የነጻነት ትንሳኤ ትግራይ ነጻ ሊወጣ ይሄ ምንም ጥርጥር የለውም ለሰከንድ አልጠራጠርም ምክንያቱም ዛሬ እናንተ እንደምታወሩት የአብይ ሰራዊት ከአብይ ጋር አይደለም ጦርነት የገጠማችሁት ህወሓቶች ከአብይ ጋር አይደለም ከኢትዮጵያ ህዝብ ጋር ነው ከኢትዮጵያውያን ጋር ነው ኢትዮጵያዊ ማለት ራሱ ትግራዋይም አምሃራይ ኦሮሞ አፋር ጋምቤላ ደቡብ ሁሉ ጦርነቱ ከአብይ ጋር አይደለም ከኢትዮጵያውያን ጋር ነው የኢትዮጵያውያን ልጆች ነው ምሽግ ላይ ገደላችሁ የኢትዮጵያውያን ልጆች ነው ያጠፋችሁት በእጃችሁ እዚህ አስምሩሉ ሳይንስ እዚህ ሐቅዩ بعد ستالين يا أبي سراويت بس يا أبي سراويت አይደለም የኢትዮጵያ ቀድሞ ሰራዊት እውነት ነው ክብር ጠቅላይ ሚኒስትር የኢትዮጵያ መሪ ናቸው የሰራዊቱ ዋና አዛዥ ናቸው ጦርነቱን የሚመሩ ናቸው ትክክል ነው ይሄ አይካድም ግን ትላንትና ስትወርኑ ነበር የኢትዮጵያውያን እንዴ ከያንዳንዱ ኢትዮጵያዊ አብራክ የተገኘ ልጅ እኮ ነው አገር አለኝ ብሎ ህዝብ አለኝ ብሎ
አንበጣ ሲከላከል የነበረ ሰራዊት ትምህርት ቤት የገነባ ሰራዊት እህል ባውድማ አስገብቶ የወቃ ሰራዊት ስለዚህ ሰራዊት ቃል የለኝም ይሄንን ሰራዊት ነው ከኋላ ያወጋችሁት ይሄንን ሰራዊት ነው ደሙን ያፈሰሳችሁት ይሄንን ሰራዊት ነው ጌታቸው የሚባል ሰው አፉን መቶ በማጥቃት ተቆጣጣር ነው ያለው ይሄንን ሰራዊት ነው ይሄንን እንደ ጀግነት ቆጥራችሁታል ይሄንን ተወርቶላችኋል እኛ እንደዚህ ነን ብላችኋል ፎክራችኋል ግን እግዚአብሔር ቀኑ ቀጥሮ ጊዜው ሰዓቱ ደርሶ ዛሬ ግን በእያንዳንዱ ቀን ጀንበራችሁ እየጠለቀች ናት በእያንዳንዱ ቀን ፀሐይ ወጣ በገባች ቁጥር ቀኗ እየጠለቀች ነው እዚህ እመኑ ተጋሩ ህዋቴ ደገፍት ህዋት ማለቴ ህዋት ህረዚ አይኮንና በኢትዮጵያ ፖለቲካ አፍትግራይ ፖለቲካ ቋ ወሳን ለኸይተውን ንዘል ዓለም ህዝብ ጋር ነፃ ወጪው ካብት ታይዞ ለዞ ባርነት ህዝብ ትግራይ በነፃነት ይነብር በነፃነት ቋንቋ ባህሉ ይዳብር አብትህተ ህዋት ግን እኺሉ ኦሮማይ ህዋት ኦሮማይ አምላክ ፈሪዱ እትናይ ሞዳታ ግፍዑም የኢትዮጵያ ህዝብ እኮ የቅርታ ህዝብ እኮ ነው ይቅርታ አድርጎላችኋል በቃ ጠቅላይ ሚኒስትር ምክንያቱም ይቅርታ ያው አንዳንዴ ተሳለ ኮስተር ስለምናገር እና ይቅርታ ስለሳልኩባችሁ እና ጠቅላይ ሚኒስትር አብይ አህመድ ፓርላማ ፊት ኢህአዴግን ወክሎ እኮ ይቅርታ ጠየቁት ኢህአዴግን ወክሎ ይቅርታ ጠየቁ ህዝቡ በይቅርታ ሊያልፋችሁ በቃ ተወኮ ሁለት ዓመት ስትለመኑ ይሄ ብሎክ በጠቅላይ ይሄ በጠቅላይ ሚኒስትር ነው እንዴ ፈንድሻሲ አስመራ ሄዶ ፈንድሻ አንተ ሲያረጋላችሁ ይሄ እሱ ነው እንዴ ችግር ሲተክላላችሁ ይሄ እሱ ነው እንዴ ትህትናውን አናናቃችሁ ችግር ሲተክል ተካይ ዛፍ ተካያላችሁት ወረዳችሁበት ሄዶ ቤተክርስቲያን አይሰብክም ወይ መሪ ይምሰል አላችሁ እናንተ ተውማ ሌሎችማ ሌሎች በኢትዮጵያ አንደትም ይነግዱ ሌሎች የኦነግ እንትኖች ያቷቸው ህዋትና ህዋት ደጋፊ እየወጣችሁ ጠቅላይ ሚኒስትር አብይ ላይ ተሳለቃችሁ እኛ እኮ ጠቅላይ ሚኒስትር አብይ አህመድ ፍጹም ናቸው አላለም ሲያጠፉ ከሳቸው ጋር ሰዎች ጥቃት ሲሰሩ ጽፈናል ተቃውመናል ይሄ ልክ አይደለም ሽመልስ አብዲሳ ሲናገር በቃ ብዙ ነገር በአዲስ አበባ ጉዳይ በብዙ ነገር እንጽፋለን እንቃወማለን ምን ጥያቄ አለው ጠቅላይ ሚኒስትር ይሄ ካለም ይሄ ታረበይሳ እንዳለ እናንተ ግን ማረም አይደለም እየተሳደባችሁ ሙልጭ አርገው እየተሳደባችሁት ግድ የለም ለትግራይ ህዝብ ይውለው ግድ የለም እኔ ጥይት አልክ ማስክ ነው ምልከው መድኃኒት ነው ምልከው ጓንት ነው ምልከው እዚህ አይበለንዶ እሱም ግን እዝንታዩ አትክልት ኸይዱ ይትከል እዝንታዩ ሱልካ ከምዚ ግበር ከይዱ በተክርስቲያን ዘይሰብህ ቀሽሪው በቃ እንደዛ አራጁት ተለመናችሁ በፍጹም መተው ያቺ ሴት እግራ ላይ ወድቃ ዶክተር ደብረጽዮን እባክህን ብላ ተንበርካ ወደቀች ይነሱ ባቋ ትቢቱ አረ ይነሱ ጉዳይ እንደዛ አይደለም ጉዳዩ ተለመናችሁ እግዚአብሔር ፈጣሪ የኢትዮጵያ አምላክ ሰማይና ምድር የፈጠረ ትቢታችሁ ሰማይ ደረሰ ጣራ ነካ በዚህ ምንም አልተባላችሁም ጭራሽ ሰራዊት አዛዥ ሲላክ አባራችሁ ከኤርፖርት አይምጣ ብላችሁ ይሄንንም ተው ብትባል አልሰማላችሁ ከዛ የመጥፊያችሁ ካርታ የመጥፊያችሁ ዱላ የመጨረሻ ግብአተ መሬታችሁ ማፍጠኛ ከብሔር ብሔረሰብ የምትሉት እናንተ 27 ዓመት የነገራችሁበት ከዛ አብራክ ከኢትዮጵያ ህዝቦች አብራክ የተገኘ ሰራዊት ላይ ምሽግ ውስጥ ያለ ገደላችሁት ተኮሳችሁት ሰራዊት ክፍል ላይ ይጠብቃል እናንተን ከጀርባ ወጋችሁት እግዚአብሔር ቀን ቆጥሮ ኢትዮጵያውያኖችን ምንም ኢትዮጵያ በቃ ሁሉ አንዳንዱ አቢስ ቋሚ ነበር ሰው ሁሉ ቃጣለ አዎ አበቃለ የህወሓት ነገር አበቃ ጣራ ነካ ከእንግዲህ ትግስ የለንም አለ አሁን ጦርነቱ ከአብይ ጋር አይደለም ጦርነቱ ከኢትዮጵያ ህዝብ ጋር ነው ከማን ጋር ከህወሓት ጋር ከህወሓት ጁንታው ከናጡት ነካሽ ከካሃዲው ከወንበዴው እዚሁ ተወጋ ሄጂ ምስማኒ ምስ ህወሓት
ተውት። ይሄ ንግድ ተውት። ማንነት ሊያጠፋ ትግራይን ከመድረስ ማንም ያጠፋው ማንም አያጠፋም። እንደዚህ አይነት ህልም ያለው ኢትዮጵያዊ የለም። እርግጠኛ ነኝ 100% ትግራይን ለማጥፋት ትግራይን ለመጉዳት ትላንትም አልነበረም፣ ዛሬም አልነበረም፣ ወደፊትም አይኖርም። ትግራይ ሻዕቢያ ተወረሰ ይባል ሰራዊት አለ እንደ እናንተ ራሳችሁ የምትመሰክሩ ኦሮሞ ወሎ፣ ጋምቤላ አለ፣ አምሐራ አለ ወሎ ዘፈናችሁ ሰራዊት ከተተ። ያ ሰራዊት ነው ዛሬ ገደላችሁት። ዛሬ ግን የለም። ዛሬ አምሐራ ያለው ሲዳሞ ወሎ፣ ጋምቤላ አለ የሚባለው ማን ነው? ህወሓትን ለመቅበር ህወሓትን ለመፈጸም የህወሓት ግብአተ መሬት ለመጨረስ። አዎ ያ ህዝብ አለ አሁን የስ የትግራይ ነፃ ያወጣል፣ ከባርነት ነፃ ያወጣል፣ ይናገራል። ስንት ጉድ ትግራይ ውስጥ ለ40 ዓመታት አፋቸው የተለጎመ የኢትዮጵያ ቀድሞ ሰራዊት የዘንዶ ሻለቃ ሰራዊት አባላት አሉ። ኢትዮጵያውያኖች ስለ ኢትዮጵያ የተዋደቁ ከምስራቅ እስከ ሰሜን አሉ። ተጋሩ አሉ ትግራይ ውስጥ ትሰማላችሁ። አፋቸው እንዴት አሰረ? ወይ ሚስ ካድሬ ትሆናለች ወይ ልጅ ካድሬ ይሆናል። እንዲህ ጥፍንግርግ ያደረጉት ኢትዮጵያውያን። አሁንም ደግሜ የምነግራችሁ ብዙውን ጊዜ እንዴት የትግራይ ህዝብ አይነሳም? እንዴት የትግራይ